ነገር ልንገርህ ብዬ እኮ ነው። ብዙ ሰው ጋር ስደውል መስመር ተይዟል ይባላል። እየጠራ አያነሱም። አንዳንዴም ስልካቸው አይሰራ። ገረመኝ እኮ ዛሬ አንተን ፈልጌ አጥቼ አላውቅም። መቼም ቢሆን በፈለኩ ሰዓት ብደውል አገኘሃለሁ። እኔ ግራ ይገባል። እንዴት ተግባባን? ይህ ሁሉ በደሌ፣ ይህ ሁሉ ኃጢአቴ አልታያለህ እንዴ? መቼስ አንተ ሁሉን ታውቃለህ። እኔ እኮ ኃጢአታቸውን አይቼ የራቅኳቸው ብዙ ሰዎች አሉ። ኃጢአቴን አይተውም የራቁ ብዙ ሰዎች አሉ። አንተ ከኔ ለምንድን ነው ማትርቀው? በደሌ ብዙ እኮ ነው። እኔ ኃጢአተኛን አልጠላም እንዴ? እንዴት ነው የምትወደኝ? እኔ ምን ሊወደድ ይችላል እንዴ? ንገረኝ፣ ችግር የለውም። ሌላ ነገር አስበህ ከሆነም ንገረኝ እኮ ችግር የለውም። እና ምኔን ነው የምጠላው? ኃጢአትህን እና እኔን ትወደኛለህ ማለት ነው? አንተ ሰው አትመርጥም እንዴ? ግን እንደኔ አይነቱ ቆሻሻ እንዴት ባንተ ይወደዳል? እንደኔ አይነቱ እርባና ቢስ እንዴት ባንተ ይወደዳል? ሰው ምረጥ እንጂ እግዚአብሔር። አልጠላህም መቼም። እውነትህን ነው ግን እሺ ይሁን፣ ደስ ይለኛል። እሺ አመሰግናለሁ እግዚአብሔር። እሺ ቻው።